ላይ ቁጭ ብለው ሴቶችን እየቀፈሉ ነው ብለን ፍትህ እንጠይቃለን። እንትን ገስት እኮ ሪፖርት ስላለው አላስገባም እያለኝ ነው። እስቲ ገስት ላኩና አስገባቸዋለሁ። ኮፒ ሊንክ አድርጉልኝ። እየገቡ ሪፖርት እያደረጉብኝ ነው። እሺ ውዶቼ it is me ነገ እንቀጥል። እሺ it is me አቤት ሰላም ሰላም ነው አለ። እንዴት ነሽ? እግዚአብሔር ይመስገን። ጥያቄ አለ? ጥያቄ አለ? ገብተህ ቁጭ ብለህ ሪፖርት ልታረግብኝ ነው? ናውጣ። እኔ ፋራ አይደለሁም። እግዚአብሔር ገብታችሁ ቁጭ ብላችሁ ሪፖርት ለማድረግ ከሆነ ወዲያው ነው ማስወጣችሁ ማለት ነው። ኮፒ ሊንክ አድርጉልኝ ከታች ያላችሁ። አቤት ወዬ እንቀጥልበት አንቀጥልበት መናገር ትችላላችሁ ወዬ? ሰላም ብያለሁ። ሰላም እግዚአብሔር ይመስገን። እኔ የምለው ማለት ነው ሁለት ሰሙ ነው እንዴ ያለው? እኔ ግራ እየገባኝ ነው። እንትን ነው ውዴ፣ ጅንጀና ላይ አስሙጦ ነው ብር ለመቀፈል እኮ ነው ውዴ። ብር ለመቀፈል እንደዚህ ያሰምጣል። ገባ? ቲክቶክ ላይ ሲሆን እንደ ብራቅና እንደ ቁራ ይጨዋል ማለት ነው። ይሄ ነው በቃ። እዚህ ላይ ቲክቶክ ላይ አስተማሪ ነው ብለው የሚጮሁ ውስጣቸው እንደዚህ ናቸው። ጉድ ያየን ሰማን። ይገርማል የምር ሰሙ አሚጋም ነበር። ዛሬ ምን ሲል ነበረ ማለት ነው? ምን ሲል እንደነበር ታውቂያለሽ? ውሸቷ ነው ቅንብር ነው ምናምን ሲል ነበረ ማለት ነው ሰሙ። ከዛ እናቲን ቤት አግኝቸው እና እስቲ ቅንብር ከሆነ እና አንተ የጻፍከውን ልጅቷ የጻፈችልን እናውጣው ስለው ጊዜ ፈርቶ ሄደ ማለት ነው። የሱ ደቀ መዝሙር ማለት ነው። አብሮ ቡና ቁጭ ብሎ የሚጠጣው ኬኩ ዛሬ ምን ሲል እንደነበረ አዳምጡልኝ። ዛሬ ምን ሲል እንደነበረ ዛሬ እዛው እንትን ኬኩ እዛ ቤት ገብቶ ምን እንዳለ ስሚ። እኔ አልዋሽም፣ አላቀናበረም፣ ምንም አላረገም። እዩ፣ ስሙ፣ ታዘቡ። ቆይ ልክፈትላችሁ። ለዚህ አዳምጡ ዛሬ እኔም ጀንጅኛለሁ በጣም ብዙ ያገር ይሄ ቅሌታም ሰውዬ እሱን ቁጭ ብሎ እየጀነጀነ ይቀፍላል ማለት ነው። ይሄው በራሱ ድምጽ ኬኩ ነው እንደዛ የሚለው። የከፈል 20 ሚሊዮን ብር 20 ሚሊዮን ብር ላኪ አረብ ሀገር ያለ 20 ሚሊዮን ብር ተጋኖ ነው። አረ እንደዛም አይልም። ሰማችሁት? ይሄንን ተጋኖ ነው 20 ሚሊዮን ብር አይልም አለ ማ ኬኩ የቅሌታም ሽማግሌ ማለት ነው። ይሄንን ብር አይልም አለ ማ ኬኩ ቅሌታም ሰውዬ። አዳምጡ። አንተ ጋር እኮ አይቼዋለሁ እንደዛ ሰማችሁት? 200 ድርሃም ሊሆን ይችላል። ሰማችሁት? ኬኩ ነው እንደዛ የሚሆን ለማን ለሰሙ ጥብቅና ሲቆም ማለት ነው። ጥብቅና ሲቆም 200 ድርሃም ሊሆን ይችላል እንጂ 20 ሚሊዮን አላለም አለ ማ ኬኩ። አብረው ቡና ሲጠጡ ነው አብረው ሲቀፍሉ የነበሩት ማለት ነው። ስለዚህ ራሱ በራሱ ድምጽ ራሱ እነዛ ነክያ አቀነባበሩ ነው። ባክ ያረማ ነው ክዩ የምትባል አንዳለች። እኔ አላቀነባበርኩም፣ የራሱን መረጃ ነው ያወጣሁት። ኬኩ እና እኔ እናንተ በገስት እንሁንና የማን መረጃ እውነት እኔ አቀናብሬ ከሆነ እሱን አስገብተው መረጃው ነው ያወጣ። አዳምጡልኝ ጉድ
እነሱ ናቸው ሪከርዱን ተቀነባብሮ አንድ ሰው አዳምጡልኝ። ሪከርዱ ተቀነባብሮ ነው ወይ አለ። ይሄኛው 20 ሚሊዮን አይደለም 200 ድርሃም ነው አሉ። እሺ 200 ድርሃም እንኳን ቢሆን በ42 ብር ሂሳብ ስሩልኝ ውዶቼ፣ ምን አይነት ሌቦች እንደሆነ አይደል። ለሪከርዱ ደግሞ መልስ ሲሰጠው እዩ። እኔ እንዳላሻው ሪከርዱ ማለት ነው። ሪከርዱ ራሱ ነው ድምፁ ነው አለ። መነካካት አልፈልግም ነበረ ግን በቃ ነካካኝ። አዳመጣችሁ አይደለ? ስለዚህ እኛ ምን እንላለን ውዶቼ? እነኚህ 3 ጉልቾች ቡና የምናፈላው እኛ ነን። ወጣችሁ ሰርታችሁ ሚስታችሁን አኑሩ ፍትያን እንጨዋለን ማለት ነው። አው ቁጭ ብለው ሴትን እየከፈሉ ነው ሲጀመር ማለት ነው። ይኸውልሽ ቆይ ስሚኝማ 200 ድርሃምም ሆነ 200 ብርም ሆነ ከአረብ ሀገር ሽንት ቤት እያጠበች ያመጣችውን ገንዘብ አንድ መምህር ነኝ ብሎ በቲክቶክ የሚያስተምር ሰውዬ እንዴት እንደዚህ ሊጠይቅ ይችላል? ደግሞ ማቀናበር ቅንብር ነው። ማንም እንኳን ይሄንንና ትንሽ ልጅ ራሱ ያውቃል እንደዚህ ያለ ቅንብር አለ። እሱ ራሱ እያወራ ቅንብር አይደለም። አልጠየቀም ሰው 200 ድርሃም ነው። አያ አሁን እኛ ፍትህ እንጠይቃለን። ፍትህ ቡና የሚያፈሉ ወንዶች ቲክቶክ ላይ ተቀምጠው ፍትህ እንጠይቃለን። አዎ ደግሞ ትናንትና ቂምጦቹ ማለት ሪክ ነው ለአረባ አረጉልኛችንማ አዎ ፍትህ እንጠይቃለን። እነኚህ ሰዎች ቁጭ ብለው ቲክቶክ ላይ ቡና ማፍላት ከጀመሩ የአረብ ሀገር ሴት እየተቀፈለች ነው። ስለዚህ ፍትህ እንጠይቃለን። ሚስትየዋ 6 ሰዓት 7 ሰዓት ይተኛል ብዬ ስጠይቀው ቁጭ ብሎ ቲክቶክ ላይ ቅምጦቹ ጋር ይዘው ቁጭ ነው የሚለው። ስለዚህ ፍትህ ጠይቁልኝ ብላለች ሚስትየዋ በዘለዘና ተንፈክቷል። ምን ሆነሽ ነው እላታለሁ። ባሌ 7 ሰዓት ሲመጣብኝ ምንድነው ብዬ ቀና ብዬ ማንከሽከሻ ስፈልጋለች በዘለዘና አለኝ አለች። ፍትህ ጠይቁልኝ አለ ሚስትየዋ። ምን ያደርጋል ቲክቶክ ላይ ተቀምጥ ገምጥ ኬኮ እኮ ልጆች አሉት። ይሄ ቅሌታም ሰውዬ ማለት ነው። ኬኮ አይዋ ኬኮ ልጆች አሉት። እኔ በጣም ነው የሚገርመኝ። ደግሞ በዚህ በተግማማበት አፉ ደግሞ ወንድሞቻችንን መሳደቡ እኮ ነው የሚገርመኝ። ነው በቃ እሱን እንደው ጥልት ያደረው ይመላል። እዚህ ጋር ማርያምን ብሎ ይምላል። በነገራችን ላይ ብርም ሰርቋል። ሌላ ብር እና የተሰባሰበ ብር ማለት ነው። አሁን ይሄንን ቀጣይ ደግሞ ነገ ቀጥልላችኋለሁ። እንዴ ሪካርዱን ቢያንስ እኮ ካሁን ከስንት በላይ አዳምጣችኋል። ምን ሆናችሁ ነው? ከስንት በላይ አዳምጣችኋል። ብዙ እኮ አዳምጣችኋል። ነገ እንቀጥልበታለን። በዛሬ በቃ ግን አሁን እናንተ ደግሞ አያፍርም ደግሞ ቲክቶክ ላይ ደግሞ ይወጣል። እንደዚህም ሆነ ማለት ነው። ለምን ይሰጣችኋል? መዝጊያውን ማንኳኩ ይከፈትላችኋል ያለ የኛን ያህል እንኳን ስለ ቤተክርስቲያን ተምራችሁ እንዲህ አይነት ስራ ብትሰሩ ደስ ይለን ነበር። 6 ወር ዜማ ተምረህ ትወጣና ሰው ታሰቃያለህ አይደል? እወቁ። አንመጣም ያለባቸውን አንነካቸውም ያለውን ፖይንት እንነካቸዋለን። ስርዓት ማትይዙ ከሆነ ምንድነው ወመኔ ወንበዴ እናንተ እኔ ላይ ታደራጃላችሁ። በጣም እኮ ሼም ነው ለሰው። እስኪ ግቡ። ይኸው ማነህ ለኔ $200 የላክ? ማነሽ ለኔ $200 የላክሽው? ማነሽ ለኔ? ማናችሁ እናንተ ለኔ 1 ብር የላካችሁ? በማን በኩል ላካችሁልኝ? ጭራሽ በሌለውበት በማላቀው
የሰበሰባችሁትን ገንዘብ ለቤተ ክርስቲያን አስረክቡ። የሰበሰባችሁትን ገንዘብ አልፋታችሁም። ከዚህ በኋላ በውስጥ ላወራችሁ ሞክሬ ነበር። አለበለዚያ አይላችሁ ውርደታችሁን ነው እዚህ ላይ ማሰጣላችሁ። ረቡ ብያለሁ። እሺ ይላችሁ ታክቱን ቲክቶክ ላይ ላይፍ እንደዚህ ነው የሚጮው። አሁን ደግሞ ወደ ጅንጀናው ቀጣይ ያለውን ጅንጀና ጋር እንሄዳለን። ሰው እያስወጣብኝ ነው። ሰው ማስገባት አልቻልኩም። ኮፒ ሊንክ አድርጉልኝ እሺ ውዶች፣ ኮፒ ሊንክ አድርጉልኝ። አሁን ወደ ጅንጀና ለምን ይሰጣችኋል? መዝጊያውን ማንኳኩ ይከፈትላችኋል። እኔ ጸልይ አንተ ያንተ የምትለውን ትሆናለች የምትለውን አንተ ስጠኝ። የእኔ ፍቃድ ሳይሆን ያንተ ፍቃድ ይሆናል። አንቺ መጣሽ በህይወቴ። ስለዚህ እግዚአብሔርን ማክበር አለብኝ። እግዚአብሔር እንዲከብር እፈልጋለሁ በህይወቴ። በህይወታችን እግዚአብሔርን ማክበር እፈልጋለሁ። ሁሉ ህይወታችን ለእግዚአብሔር እንድንሰጥ እፈልጋለሁ። ግን ንግግርሽ አልገባኝም። ያንተ እንደሆነ ፍቃዱ ካልሆነ ማለት ምን ማለት ነው? እግዚአብሔር ፈቀድ ሁሌ አብሬሽ ሁሌ ጅንጀናው ላይ ግን ይበዛዋል። ለምን ወጥ ቀማሽ ነው? ምን እየሰራ ነው ሰውዬው? ስሜታዊ ሆኖ ነው እንደ ሪከርድ ያደረገ አይጠፋም። አዳምጡት። ተገቢ እንድትኖሪ ሁሌ ተገቢ እንድትሆኝ ይናፍቃል። በጣም ነው ብናፍቃል። በጣም ነው ማሰበሽ። እኔም ጨንቆኝ ነበር። የእውነት ልንገርሽ ኔትወርክ በጣም ያስቸግር ነበር። ነው ስላሰብሽልኝ አመሰግናለሁ። የኔ አስተዋይ እኔ ልጨነቅልሽ እንዴ? በየትኛውም አጋጣሚ አስብሻለሁ። አንቺን ስለሰጠኝ አመሰግናለሁ። የእውነት ሁሌም አጠገብሽ እሆናለሁ። ሁሌ አጠገቤ ልትሆኚ ቃል ግቢልኝ። እኔ ኢላሊ ታየ ሰው አጠገብሽ ልሆን ከአጠገብሽ ልሆን ሁል ጊዜ እንዴ። አንቺንም እግዚአብሔር ይጠብቅሽ። ሌላ ምንም ብልሽ ነገር የለም። ስላወቅኩሽ አወራሽ ደስ ይለኛል። እከፍላለሁ ብዙ ነገር ይቀላል ይለኛል። እግዚአብሔር ይሰጠኝ። ነሽ እንደነማለሽ አመሰግናለሁ። ለእኔ ሰጠኝ። እኔም ብለሽ ብዙ ትመነሽ ኪንግ አቤት ኪንግ አቤት ሞዴሬተሮች እስቲ አስወጡልኝ፣ አስገቡልኝ ብያለሁ ነው። እየገባችሁ ሪፖርት ልታረጉ ያሰባችሁ ሰዎች በእግዚአብሔር ይላችሁ። እሺ መረኮተታሞች፣ ይሄ እድል ለእናንተ ይግጠማችሁ። ኮፒ ሊንክ አድርጉልኝ ውዶች። ከዛ እየተላኩ እየመጡ ሪፖርት እያረጉብኝ ነው። ባካችሁ ኮፒ ሊንክ ሰው እያስወጣብኝ። ውዴ ደስ ያለሽን ጥያቄ ጠይቂኝ። ደስተኛ ነኝ። እሺ ውዴ፣ የኔ ብቻ አይደለም ያንቺ እህት እኮ ናቸው። አስተዋውቅሻለሁ። ከታች ጀመርኩት። ለምኑ ይሰጣችኋል፣ መዝጊያውን ማንኳኩ ይከፈትላችኋል ያለ እኔ ጸለይኩ። አንተ ያንተ የምትለውን ትሆናለች የምትለውን አንተ ስጠኝ። እንዴ ሰላቴ ጋር ሳይሆን ያንተ ፈቃድ ይሆናል። አንቺ መጣሽ በህይወቴ።
ስለዚህ እግዚአብሔርን ማክበር አለብኝ። እግዚአብሔር እንዲከብር እፈልጋለሁ። በህይወታችን እግዚአብሔርን ማክበር እፈልጋለሁ። ሁሉ ህይወታችን ለእግዚአብሔር እንድንሰጥ እፈልጋለሁ። ግን ንግግርሽ አልገባኝም። ያንተ እንዲሆን ፈቃዱ ካልሆነ ማለት ምን ማለት ነው? ውዴ እግዚአብሔር ፈቅድ ሁሌ አብሬሽ ነኝ። ሁሌ አጠገቤ እንድትኖሪ፣ ሁሌ አጠገቤ እንድትሆኝ እናፍቃለሁ። በጣም ነው የምናፍቀው። በጣም ነው ማስበሽ። እኔም ጨንቆኝ ነበር። የእውነት ልንገርሽ ኔትወርክ በጣም ያስቸግር ነበር ነው። ስላሰብሽልኝ አመሰግናለሁ የኔ አስተዋይ። እኔ ልጨነቅልሽ ውዴ። በየትኛውም አጋጣሚ አስብሻለሁ። አንቺን ስለሰጠኝ አመሰግናለሁ። የእውነት ሁሌም አጠገብሽ እሆናለሁ። ሁሌ አጠገብሽ እኔ በመብርሃን ስም እልሻለሁ። አጠገብሽ ነው። ከአጠገብሽ ሁል ጊዜ ውዴ። አንቺንም እግዚአብሔር ይጠብቅሽ። ሌላ ምንም ምልሽ ነገር የለም። ስላወቅኩሽ ደስተኛ ነኝ። ሳወራሽ ደስ ይለኛል። እረፍላለሁ። ብዙ ነገር ይቀጥል ይለኛል። እግዚአብሔር የሰጠኝ አንቺ የእኔ ምርጧ ስጦታዬ ነሽ። ወደድ ነው ማድረግሽ። ደግሞ አመሰግናለሁ ስለሁሉ የኔ አስተዋይ። ለእኔ ስትይ እኔም ትንሽ ብዙ ተጨነቅሽ። አመሰግናለሁ። በጣም ነው አመሰግነሽ። እሺ ያለሽን ጥያቄ ጠይቂኝ። ደስተኛ ነኝ። እሺ ውዴ። የእኔ ብቻ አይደለም የአንቺ እህት እኮ ናቸው። አስተዋውቅሻለሁ። እሺ የእኔ መልካም። ደግሞ በጣም ነው አመሰግነው። ስላወቅኩሽ በጣም ደስተኛ ነኝ። አንቺ ብቻ ለእኔ ሙሉ ነሽ። አንቺ ለእኔ ብዙ ነሽ። እሺ የእኔ ውድ። እኔ ደግሞ ሁሉ ነገርሽ ነው እንልሻለሁ። ራሴን በፍቃዴ ላንቺ ሰጥቼሻለሁ። መጥቷል። እንቀጥል። በቃ ውዶቼ በቃ ቀጣይ ደግሞ ነገ እናዳምጣለን። ነገ እንቀጥላለን።